ቴምፕሌቶችን መስራት እንችላለን። እንዴት እንደምንሰራ እናያለን። ለምሳሌ እንደዚህ አይነት በዚህም አይነት ዲስፕሌይ ፎርም በእንደዚህ አይነት ዲስፕሌይ ፎርም ማየት እንችል እና የተለያዩ አይነት ቴምፕሌቶችን ማየት እንችላለን። ለምሳሌ በእንደዚህ አይነት ቴምፕሌቶችን መስራት እንድንችል ስኪል ይኖረናል። ኦር ደግሞ እንደዚህ አይነት ቴምፕሌቶችን መስራት እንችላለን ማለት ነው። ስቴቱን ሙሉ ቪዲዮን እዩት። ዛሬ በዚህ ቪዲዮ የምናየው ኖሽንን እንዴት በኖሽን ትሬድ ጆርናል ማድረግ እንደምንችለው። ኖሽን ለብዙ እንትኖች ይጠቅመናል። ዳታ ኮሌክት ለማድረግ ቱ-ዱ ሊስቶቻችንን እንትን ለማድረግ ብቻ ብዙ ዳታ ስትራክቸር በሆነ ወይ ለመያዝ ይጠቅመናል። ዛሬ የምናየው ምንድነው ለትሬዲንግ ሞር ስፔሲፊክሊ ለትሬዲንግ እንዴት ነው ባክቴስት ለማድረግ ጆርናል ለማድረግ ኖሽንን የምንጠቀመው የሚለው ነው። at the end of this video እንደዚህ አይነት እንትን ነው መስራት የምንሞክረው። ለምሳሌ ትሬድ የምናደርግበት ፔር ስሙ አለ፣ እዚህ ጋር ቀኑ አለ፣ ዊን ነው ሉዝ ነው። ይሄንን የመሰለ ነገር እናንተ በተመቻችሁ ፍሌክሲብል አድርጋችሁ መጠቀም ትችላላችሁ። በጣም ፍሌክሲብል ነው ኖሽን። ወደዚህ ስንመለስ ሎጊን ለማድረግ ያው ጀስት ሎጊን ሳይን አፕ ታደርጋላችሁ፣ አካውንት ክሬት ታደርጋላችሁ። ስትሬት ፎርዋርድ ነው፣ ወደሱ አንገባ። ኦሬዲ ሎጊን ካደረገን በኋላ ምንድነው የምናደርገው? እዚህ ጋር አዲስ ብራንድ ኒው ከሆነ እዚህ ፕራይቬት የሚለው ስር ፕላስ ምልክት አለች፣ ኦር እዚህ ጋር አድ ኒው የሚላለ እዚህ ጋር ፕላስ እንነካና ከዛ የመጀመሪያ ፔጃችን አለ። ለፔጁ ኔም ለምሳሌ ሲልቨር ቡሌት እንበለው። ስም እንሰጠዋለን። አሁን የምንድነው ሲልቨር ቡሌት እኛ እናንተ የምትጠቀሙትን ስትራቴጂ ትጽፋላችሁ። ከዛ እዚህ ስር ምን አለ? ዳታቤዝ የሚላል። ዳታቤዝ የሚለውን እንነካለን። ከዛ ኢምፒቲ ዳታቤዝ አለ፣ ኢምፒቲ ዳታቤዝ ላይ እንገባለን። ኦሬዲ አሁን ዳታቤዝ ያዘጋጅልናል። ኔም የሚለው ላይ እዚህ ጋር ነው ዳታቤዞቻችንን እንትን የምንለው የምንከታቸውን ኮለመኖቻችን ላይ ፎርም የምናደርገው እዚህ ጋር ነው። ለምሳሌ ኔም የሚለውን ኔም ሳይሆን የፈለግነው እኛ ለምሳሌ ናዝዳክ ከሆነ ኤንኪው ከሆነ ለምሳሌ ኤንኪው እንላለን። እዚህ ጋር ይመጣልናል። ከዛ ፕላስ እንላለን። አሁን ለምሳሌ ፕላስ ስንል እዚህ ጋር ይመጣልናል አዲስ የምናስገባው ዴት ሊሆን ይችላል። ዴት ብለን እንጽፋለን። ዴት ብለን ከጻፍን በኋላ ራሱ ያመጣልናል። እንደዚህ ካለ ዴቱን ያመጣልናል። ከዛ ሌላ አድ ማድረግ የምንፈልግ ከሆነ አድ እንላለን። ለምሳሌ ፒኤንኤላችንን አድ እናደርጋለን። ከጻፍን በኋላ እችን ስነካት አድ ይሆንልናል። ሌላ ደግሞ ምን አለ? እስቲ አራር አለ። ለምሳሌ አራር አለ። ሪስክ ሪዋርዳችንን እንከታለን። ፒኤንኤላችንን አጠፋት እንነካና መጻፍ ከፈለገን ፒኤንኤል አራር አለ። ብቻ ሌላም ዳታ አለ። እስቲ እኔ ከዚህ ጋር ኤፕላስ ሴትአፕ ነው አይደለም የገባሁት የሚለው ለምሳሌ ኤፕላስ ብለን እዚህ ጋር እንጽፋለን። ብቻ እናንተ የፈለጋችሁትን ያክል እዚህ ጋር ትጽፋላችሁ። ለምሳሌ ደግሞ ሌላ አድ ለማድረግ ለምሳሌ ኢሜጅ መክተት ፈለገን፣ ኢሜጃችንንም እዚህ ጋር እናስገባለን። ዋንስ ምን ፈለጋቸውን ያክል አትሪቢዩቶች ካሉልን ከከተተን በኋላ ምንድነው የምናደርገው? እዚህ ጋር ኒው ፔጅ ስንለው የምናስገባው ነው የሚደረደርልን። ኒው ፔጅ ባለው ቁጥር የሆነ ትሬድ ከወሰደን በኋላ የምናስገባው ነው የሚደረደርልን ማለት ነው። እዚህ ጋር ፍሌክሲብል ይሄንን እስከፈለግነው ድረስ እንደዚህ አጀስት ማድረግ እንችላለን። እነዚህ ነገሮች ስለ ኢሞሽን አሁን ለምሳሌ መጻፍ የምንፈልግ ከሆነ እዚህ ጋር አድ እንልና ኢሞሽን ብለን እንከታለን። ለምሳሌ ኢሞሽናችንን እንከታለን። ምንድነው አሁን ትሪኩ? ለምሳሌ አራራችን ላይ እኛ ላይክ መተን እዚህ ጋር እንደዚህ ከምንጽፍ ራሱ እንደ ምርጫ እንዲያስመርጠን የምንፈልግ ከሆነ አራሩ ላይ እንላካለን። ኤዲት ፕሮፐርቲ ሚላል ኤዲት ፕሮፐርቲ ካለው በኋላ
ከዛ ታይፕ የሚል አለ። ታይፓችን ላይ የተለያዩ አይነት እንትኖች አሉ። ለምሳሌ እኛውን ሰሌክት የሚለውን እንምረጥ። ሰሌክት የሚለውን ከመረጠን በኋላ ምሮ ሰሌክት የሚያደርገው እናየዋለን። ሰሌክት መልቲፕል ምናምን የሚለው እናያለን። ለምሳሌ 1 to 1 አድ ማድረግ ፈለገን ኢንተር እንነካለን። 1 to 1 ኤዲት ገባ። 1 to 2 አለን። ለምሳሌ ሌላም አድ እንላለን። for just demonstration purpose ስለሆነ እናንተ የፈለጋችሁትን ያህል መክተት ትችላላችሁ። 1 to 3 ድረስ ነው ልክተት። እንደዚህ ከከተትን በኋላ let's say PNL ጋማን ነው አራርጋ ሰው መጥቶ ሪስክ ሪዋርዱን ምን ያህል ሊጠቀምኩት የሚለውን አድ ለማድረግ ጆርናል ለማድረግ ስትፈልጉ just ስትነኩት ይመጣላችኋል። ስትነኩት ራሱ ይከትላችኋል። you don't have መጻፍ አይጠበቅባችሁም። እናንተ አብዛኛውን ጊዜ የምትጠቀሙትን ትላላችሁ። ለምሳሌ PNL ላችሁ ላይ ዊን ነው ሉዝ የሚለውን መክተት ከፈለጋችሁ እዚህ ጋር ዊን ብላችሁ ከምትጽፉ just ታፕ ታረጋታላችሁ። ኤዲት ፕሮፐርቲ ትላላችሁ። ከዛ አሁን ለምሳሌ እዚህ ጋር መልቲ ሰሌክት የሚለውን እንየው። ከሰሌክት የሚለየው መልቲ ሰሌክት አልኩኝ። ከዛ እንደዚህ ይመጣልኛል። አድ ኦፕሽን ስለዋለው ከዛ እዚህ ጋር ለምሳሌ ዊን አለ፣ ሎስ አለ፣ ከዛ ብሬክ ኢቨን አለ። ከለራቸውን እንትን ማድረግ ከፈለገ ምንድነው እንነካታለን፣ ከለር እንመርጣለን። ዊን ሞስትሊ ግሪን ነው፣ ሉዛችን ቀይ ነች፣ ብሬክ ኢቨናችን ሌትስ ሴይ ብሉ ነገር እናድርገው። እነዚህን እንደዚህ ያደረገን። ዲፈረንሱ ምንድነው? አሁን PNL ስንነካ መልቲ ሰሌክት ከሆነ ትሬዲንጉ ዊን አድርገን ግን ለምሳሌ ፓርሻል ወስደን ብሬክ ኢቨን ነካ ለማለት የምንፈልግ ከሆነ አይጠፋብንም። አሁን ለምሳሌ እዚህ ጋር ግን ነክቼ የሆነች ነገር ቹስ አደርግ ጠፍት ይላል ይሄኛው ነገር as you can see። እዚህ ጋር ግን መልቲፕል ነገር ነው መነካካት የምንችለው፣ 3ቱንም 4ቱንም ማድረግ እንችላለን። that's the difference ማለት ነው። ለምሳሌ ይሄኛው ላይክ ዝም ብለን ብሬክ ኢቨን እናድርገው ለማሳየት ያክል ነው። ኤ ፕላስ ሴታፓችን ለምሳሌ እንደገና ፕሮፐርቲ መክተት ፈለገን እኛ ከምንጽፍ የስና ነው የሚል ነካለን፣ ኤዲት ፕሮፐርቲስ። ከዛ በኋላ እዚህ ጋር እንመጣለን። ከዛ ሰሌክት የሚለውን እንመርጣለን። ከዛ ኦፕሽን አድ ኦፕሽን እንላለን። የስ እና ኖ የሚል ኦፕሽን እንከትለታለን። ላይክ ኤ ፕላስ ሴታፕ ነው የወሰድነው ከሆነ የስ፣ ካልሆነ ኖ እንላለን። ኢሜጃችን ላይ ደግሞ እንመጣና እንደገና ኤዲት ፕሮፐርቲ እናላ ኢሜጅ መክተት ከሆነ የፈለግነው እንላለን። ታይፕ የሚለው ስንመጣለን። እዚህ ውስጥ ኦፕሽኖች አሉ። እናንተ ቁጭ ብላችሁ ያያቸው። ላይክ እኛ አሁን የምንፈልገው ፋይል ነው፣ ፋይል የሚከት ፋይል ኤንድ ሚዲያ የሚል አለ። እሱን ሰሌክት እናደርጋለን። አለቀ ለኢሜጃችን። ክሊክ ስናደርግ ቹዝ ኢሜጅ ነው የሚለን። ቹዝ ኢሜጅ የሚለውን ነክተን ሰማው ላይክ የሆነ ፒክቸር ነገር እንፈልጋለን። ለምሳሌ ይሄንን ፒክቸር ኦኬ አልኩት። መጣ ማለት ነው። ከዚህ ጋር ኢሜጁ መጣ። ስንከፍተው ከትሬዲንግ ቪዋችን ላይ ስክሪንሻት ያነሳ ነው። ሲምፕሊ እዚህ ጋር ይመጣልናል። እሱን ማየት እንችላለን። ስለ ኢሞሽናችን ኦልሬዲ ባይ ዲፎልት ቴክስት ስለሆነ ራንደም ቴክስት እዚህ ጋር መጻፍ እንችላለን። እንደዚህ ብዬ ነው ምናምን የሚለው። ዴታችንንም ስንነካው ቀን ያስመርጠናል። ላይክ ዛሬ ከሆነ ሰርኩት ዛሬ ነካለው ምናምን ነገር ቀኑን ማለት ነው። ስም ደግሞ ራሳችን መስጠት ከፈለገው ለምሳሌ ናዝዳክ ነው አይደለ? US 100 ማለት ነው። US 100 እንላለን። US 500 የምትጠቀሙ ከሆነ ሰማው እሱንም ትላላችሁ። እዚህ ጋር ለምሳሌ ቴብላችንን ስም መስጠት እንችላለን። ICT እንበለው ስሙን። ከፈለግን አይከን መስጠት እንችላለን። የሆነ አይከን ይለወጣል። ምንድነው አሁን እዚህ ጋር ሪፍሬሽ ባደርገው አያችሁ አይከኗ መጣች ICT ምናምን የሚለው። ከቨር ኢሜጅ ማድረግ እንችላለን። እዚህ ጋር ከቨር ኢሜጅ አድርገን የሆነ ኢሜጃችንን ራሳችን መክተት እንችላለን ምናምን። ምንድነው እንደዚህ ነው ሲምፕሊ መስራት የምንችለው። አንድ ደግሞ ላሳያችሁ የምፈልገው ለምሳሌ ይሄ እኔ የምጠቀምበት ነው፣ ከረንትሊ እየተጠቀምኩበት ያለሁት ነው። ለምሳሌ ሲልቨር ቡሌታችን ጋር እንመለስ። ፊልተር ማድረግ ፈለግኩኝ። ለምሳሌ ዊን ፊልተር ማድረግ ፈለግኩኝ። እዚህ ጋር ፊልተር ምልክቷን ነካታለሁ። እዚህ ጋር ትመጣልኛለች።
ለእናንተ ላይመጣ ይችላል። ድሮፕ ዳውን ነው የሚያሳያችሁ አዲስ ሲሆን። ለምሳሌ በዚህ ላሳያችሁ። ፊልተር የሚለውን ስነካ ልክ እንደዚህ ፊልተር ማድረግ የፈለግከው ምን አሁን PNL ከሆነ የፈለግኩት PNL ስነካ እዚህ ጋር ይመጣልኛል። ከዛ ዊን ያደረኩትን ስለው ዊን ያደረኩትን ብቻ መርጦ ያሳየኛል። አሁን እዚህ ጋር ብዙ ዳታ ስላልከተትኩበት መጥቼ PNL ላይ ዊን ያደረኩትን አምጣልኝ እለዋለሁ። ከዛ ዊን ያደረኳቸው እንዳለ ያመጣልኛል። ቼክ አድርጋለሁ ምን ሳደርግ ዊን እያደረኩኝ እንደሆነ ምናምን ባክ እንትን ሳደርግ ጆርናል ሳደርግ ኦር ጀስት ሉዝ ያደረኳቸውን ከሆነ የፈለኩት ለምንድነው ሉዝ ያደረኩት የሚለውን ለማየት ሉዙን ብቻ ፊልተር አድርጎ ያመጣልኛል። እሱ ብቻ አይደለም። ለምሳሌ ሉዝ ያደረኩት ብለን ለምሳሌ A+ ሆኖ ሉዝ ያደረኩት A+ ሆኖ ሉዝ ያደረኩት A+ ትሬድ ሆኖ ሉዝ ያደረኳቸው የትኞቹ ናቸው የሚለውን ፕላስ እያለ እንደገና ሌላ ነገር እንጨማምራለን። ለምሳሌ ኦር ስትራቴጂ ላይ ምን አለ ሊኩዊዲቲ ታርጌት አድርጌ ነገር ሉዝ ያደረኩት እንደዚህ ሌቭል ድረስ ፊልተር እያደረገ ያመጣልናል። ፊልተሩ ማጥፋት ኤክስ እንላታለን። እዚህ ጋር ኤክስ እንለዋለን። ከዛ ላይክ ማጥፋት ከፈለግን ሲምፕሊ እንደዚህ እናጠፋዋለን። ከዛ ምንድነው ሌላ ደግሞ አሁን በቴብል ቤዝድ ነው እያየን ያለ ነው። ሌትስ ሴይ እኛ የምንፈልገው ቴብል ብቻ ሳይሆን በካላንደር መልክም ያሳየናል። እንመጣና እዚህ ጋር ፒድ ናቸው አንዳንዶቹ። አንድ ብቻ ነው መጨመር የምንችለው ካላንደር እንለዋለን። ካላንደር ቤዝድ ያመጣልናል እዚህ ጋር በካላንደር። አሁን ይሄ እሁድ ላይ አንድ ትሬድ ወስጃለሁ ይለኛል። ለምሳሌ እኔ እዚህ ጋር ስመጣ በዚህ ሳምንት ምንም አልወሰድንም። ወደ ኋላ አንድ ባክ ልበል። እንደዚህ ይመጣል። ባለፉት ወሮች ውስጥ ከሰኞ ጀምሮ ይመንዳው ለምሳሌ እዚህ ጋር ከሜይ ጀምሮ የወሰድኳቸው ትሬዶች እነዚህ ናቸው። ሜይ 2 እዚህ ጋር ሜይ 1 አለ። ከዚህ ጀምሮ የወሰድኳቸውን ትሬዶች እንዳሉ እዚህ ድረስ ያሳየኛል ማለት ነው። እዚህ ጋር እነዚህን ነገሮች ለማምጣት የሚታዩትን ፎር ኤግዛምፕል እዚህ ጋር ምንም እያሳየኝ አይደለም ይሄ እዚህ ጋር ማለት ነው። ይሄንን ኤዲት የምናደርገው እዚህ ጋር እንገባለን። ከዛ በኋላ ሾው ነው የሚላላ ፕሮፐርቲስ እዚህ ውስጥ እንገባለን። ከዛ አይኖቹ ላይ አይታዩም። እንዲታዩ ስናደርግ ይመጣሉ የምንፈልጋቸው። ዴቱ እንዲታይ አሁን እንፈልግ እንችላለን። ኢሞሽናችን ኢሜጁ እንዲታይ ልንፈልግ እንችላለን። PNLላችን እንዲታይ ልንፈልግ እንችላለን። አራሩ ኦር ላይክ የምንፈልጋቸው ነው እዚህ ውስጥ እንተናላለን። ሪሙቭ ለማድረግ ከፈለገን ለምሳሌ ኢሜጁን ካልፈለግነው አይኑን ላይክ እንትን ስንለው ይጠፋል። እንዳለ የምንከታቸው ዳታዎች እንደዚህ አይነት እንትን ይኖራቸዋል ማለት ነው። ለምሳሌ ይሄ እኔ ቪዲዮን የቀረጽኩት እሁድ ስለሆነ ነው። ከሰኞ እስከ ዓርብ ትሬዲንግ ከሰኞ እስከ ዓርብ ስለሆነ እንትን የሚላል እዚህ ውስጥ ይቀመጥልናል። ሲምፕሊ እንደዚህ አድርገን ማስተካከል እንችላለን። እንደዚህ ተወጥቃም በመንፈልጋቸው እነዚህ ፓርቶች ላይ የምንፈልጋቸውን አትሪቢዩቶች እየጨመረን መሄድ እንችላለን። ይሄንን አጀስት ማድረግ እንችላለን። ይሄንን ይመስላል እና ምንድነው ይሄን ቪዲዮ ከጨረሳችሁ እዚህ ከደረሳችሁ ሰብስክራይብ አድርጉት አካውንቴን እና ደግሞ ጆርኒዎችን የትሬዲንግ ጆርኒን ፖስት አደርጋለሁ። እዛ ላይ እንዴት አይነት ፐርፎርማንስ እንዳለኝ ኤቭሪቲንግ እስከ ላይክ በጣም ፕሮፊታብል ሆኜ አሪፍ መኒ ሜክ ማድረግ እስክችልበት ሌቭል ድረስ የራሴን ጆርኒ ሪከርድ እያደረኩኝ ያስቀመጥኩኝ ነው። ፎሎ አፕ አድርጉኝ፣ እናውራ ምናምን። ቴሌግራም ላይም ኮንታክት አድርጉኝ፣ ኢንስታግራም ላይም ቲክቶክም ቪዲዮዎች እንትላለሁ። እነዚህ ሶሻል ሚዲያዎች ላይ ፎሎ እየተጋገዝን እንሂድ። ይሄ ቪዲዮ ከጠቀማችሁ ፎሎ አድርጉኝ፣ ላይክ አድርጉ። ኩባያ